ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እናቱ ቅዱስ ያሬድ እንደተናገረው አሁንም አልበሰቶ እሙ ቆጽለ በለሶን እመቤታችን የምታለብሰው ልብስ አታ የበለስ ቅጠል ቆርጣ እንዲለብስ አድርገዋለች። ቀድሞ ያቺ በለስ ራቁታችንን አድርጋን ነበረ። አሁን ሲመጣ ያቺ በለስ ለምልም አገኛት። ቀድሞ አዳም ቆርጦ የለበሳት በለስ ያቺ በለስ የተባለችው ኃጢአት ናት። አሁን ደግሞ ሰው የጥንተ አብሶን ኃጢአት ብቻ ሳይሆን ምልዓተ ኃጢአት ተካክሎ ዓለምን ለማጥፋት ኃጢአት እንደገና ጥንተ አብሶ በአዳም ይታወቃል። ምልዓተ ኃጢአት በሰባ ሰዶም በሰባ ትካት በእነዚህ ይታወቃል። በምልዓተ ኃጢአት ከሰማይ እሳት ዘንቦባቸዋል ሰዶምና ገሞራን። ሰባ ትካትን ደግሞ ከመሬት ተከፍታ አፏን ከፍታ አውጥታ የፈላ ውሃ አውጥታ እንዲሰጥሙ አድርጋቸዋለች። በዚህ ምክንያት ኃጢአት በዓለም ላይ ሰፍና አግኝቷት ነበረ። ያችን የሰፈነችውን ኃጢአት በክርስቶስ ዕፀ በለስን በለበሰ ጊዜ ወይንም የበለስ ቅጠልን ቆርጣ እናቱ ባለበሰችው ጊዜ ኃጢአት እንደተወገደልን ያጠይቃል።